ገባሽ? እህቱ እኮ ባልሽ ነው ወይ? ባልሽ አይደለም። ባልሽ አይደለም። ፈታሽዋል። ባሏ ነው። ጨርሰሻል። ፈታሽዋል። ብዙ እንደዚህ አትናገሪያት ሩታም አትናገሪያት። እሺ አልናገራትም። ይቅርታ በቃ አሁን ና እንሂድ እኮ እየተኮሳተርሽባት እኮ ነው። እሺ ስላናደደች የልጅ እናት ነች። እንደዚህ አትናገሪያት። እሺ ና በቃ አሁን እንሂድ። አንተ ራስህ ልቀቀው እባክህ። እያወሩ አይደል እንዴ? አንተ ምን አገባህ? አንተ ጋር የሚሞው መብት አለ፣ እሱ ጋር የሚሞው መብት አለ። መብቱ ደግሞ ከሚስቱ ጋር መሆን ነው ፍላጎቷ። እህቱ የፈለገችውን ማድረግ መብት አላት። ምን ሆንኩኝ? አንተ ምን አይነት ጨካኝ ነህ? ወንድም እንደዚህ ሆኖ ከእሷ ጋር የምታበረው ጃን አይደለም። ልጁ ያለበት ሁኔታ ለምንድን ነው የምትጮኸው? ዳኒ ይኸውልህ አብርሃም ያለህበት አንተ ሲጀመር አንተ ደህና ሆነህ ታውቃለህ? ቆይ ሲጀመር አንተ ሩታ ችግርሽ ምንድን ነው? ከኔ ጋር አንተ እንደዚህ ብድ ብለህ እሷንም እያስጨነቃት ነው። ሩታ ንግግርሽ ምንም አልጣመኝም። የምታወሪው ነገር እኔ ምንም አላወራሁም። ምንም አልጣመኝም። ምንም አላወራሁም። ገባሽ? ምንም ነገር አልጣመኝም። ልጁን ልቀቂው። ባሌ ነው አይደል የምትይው? በቃ ትመጣለህ። ባሏ ነው። አዎ ትመጣለህ። ግን ከኔ ጋር ጊዜ እናሳልፍ። እዚህ አይደለም እኔ ካንተ ጋር ማሳለፍ እንፈልገው። የብቻችን ጊዜ እንዲኖረን እንፈልጋለሁ። አዎ በሩታ አንዴ ልቀቂውና እኔ እናንተ ከሚስቱ ነጥላችሁት የት ነው ትወስዱት? በእግዚአብሔር እንዴ ከሚስቱ ነጥላችሁት የት ትወስዱት ነው? እያወሩ ያሉት ነገር ነው። ሰማኛል። አንተ ላቀድከው እቅድ እዛ ጋር ከሚታ ጋር ለምትፈልገው ነገር ስላልተሳካለና አብርሃም እንደዚህ ማለት ከሆነ ፍላጎት አይሳካልም። እቅድ ምናምን አታውቅም። አብርሃም ተመልሷል። ሰማ ያንተንና የሩታን እቅድ በደንብ ጠንቅቅ ያለ ወንድሜ ላይ አትጩህበት። ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ። ወንድሜ እሱ መጮህ አይደለም ምንም